ለመሆኑ እንዴት ብትንቂ ነው ልጄን ለማግባት ያሰብሽው? የኔን ያልማዝን ልጅ ለማግባት እንዴት ፈለግሽ? አይ እናንተ የቤት ሰራተኞች ትንሽ አየር ስትቀይሩ ሁሉንም ነገር የኔ ካልሆነ ትላላችሁ። አልገባኝም። የዴቭ እናት ምን ለማለት እየሞከሩ ነው? ስለ አንቺ ብዙ ነገር ሰምቻለሁኝ። ልጄ ተራ የቤት ሰራተኛ ተላላኪ ሲያገባና ዘር ሲያበላሽ ዝም ብዬ ቁጭ ብያለሁ። ትሰምኛለሽ? ዴቭን የማግባት ሀሳብሽን ታዩና እኔና አንቺ እንስማማ። አልገባኝም። የዴቭ እናት ለምንድን ነው በዚህ ልክ የሚያንቆሽሽ? ቆሻሻ መሆንሽን አታውቂምና ነው። ልጄን እንደሸወድሽ እኔን ለመሸወድ እንዳትሞክሪ። ይኸውልሽ ለልጄ ቆንጆዬ ሚስት እያመጣሁለት ነው፣ የልጅነት ፍቅረኛውን። አንቺ ድምፅሽን ሳታሰሚ ክብርሽን እንደጠበቅሽ ሹልክ ብለሽ ከልጄ ህይወት ትወጫለሽ። ቆይ ንግግርሽና አስተሳሰብሽ እንዴት ነው? እኔ የማፍርባቸውም የሚታፈርባቸውም ቤተሰብ የለኝም። የዴቭ እናት ነሽ ብዬ አክብሬሽ ነው እንጂ ክብሬን የሚነካ ንግግር እንድትናገርኝ አልፈልግም። ክብሬን ያልሽው የት ያለሽን ክብር? አሁን ይልቅ እኔን ክፉ አታድርጊኝ። ይኸውልሽ በጉልበት ከሚሆን በፍቅር ቀስ ብለሽ ከልጄ ህይወት ሹልክ ብለሽ ውጪ። አይኔ እያየ መቼም ልጄን አታገቢው። የፈለጋችሁትን ነገር ማሰብ ትችላላችሁ። ዴቭም እንዳንቺ የሚያስብ ከሆነ ደግሞ ሊቀር ይችላል። ቤተሰቦችን እንደዚህ ከምታንቋሽ የቀረ ነገር ጥንቅር ብሎ ይቀር። እኔ ደግሞ አንቺ እንደምታስቢያት አይነት ሴት አይደለሁም። ባለጌ ደግሞ መልስ ትመልሽልኛለሽ አይደል? ሁሉም እየደበቀልሽ እንጂ ስራሽን የመጣሽበትን ሁሉንም ነገር ሰምቻለሁ። እንኳን ሰሙ የዴቭ እናት። የቀረ ያልሰሙት ነገር ካለ ደግሞ እኔ እነግረውታለሁ። የመጣሁበትን መንገድ ያሳለፍኩትን አይተው እኮ ሊወዱትና ጥንካሬ ሊያደንቁ ነው እንጂ የሚገባው ሊያንቋሽሹኝ አይገባም ነበር። በጣም አዝናለሁ። እሺ አይመለከተኝም አደይ። አሁን ከልጄ ህይወት ውልቅ ብለሽ ውጪ፣ አጠገቡ እንዳላይሽ። ልጄ የዋህ ስለሆነ ማንም ሲጫወትበት ቆሜ የማጨበጭብ ሰው አይደለሁም። ሰው ሂጂና ቢጤሽን ፈልጊ። እሺ ሄዳለሁ። ግን አንድ ነገር ወቂ። አንቺም የዴቭ እናት ከመሆንሽ በፊት ብዙ ነገሮችን አሳልፈሻል። ሁሉም ነገር እኮ ተመቻችቶለት የሚፈጠር ሰው የለም። እኔም ሁሉን ነገር አሳልፌ አሁን ላይ የደረስኩት እናቴን እየጦርኩና እህቴን እያስተማርኩ ነው። ይህንን ነው ያልኩሽ። ልክሽን ወቂ። እዛው ገጠርሽ ተመለሽና እናትሽ አንድ ገበሬ ትፈልግልሽ። ከልጄ ህይወት ግን ጥርግ ብለሽ ውጪ። ማሚ አደይ አልጨርሳችሁ? አደይ እንዳትከተል አደይ ልቀቀኝ። አለቅሽም አደይ። ቆይ ምን ሆነሽ ነው? ልቀቀኝ፣ እንዳትከተለኝ እሺ? አደይ ደህና አይደለሁም ዶክተር። ምንም ደህና አይደለሁም። ቆይ ምንድን ነው ማድረግ ያለብኝ? ምኑ ጋር ነው ያጠፋሁት? አትዘኛ አደይ። ይሄ ላንቺ አይገባሽም። ለናቁሽ ሰዎች ተኝላቸው፣ አንቺ አትዘኝ እሺ? ዶክተር ራሴ ሊፈነዳ ምንም ደህና አይደለሁም እኮ። በቃ አደይ ተረጋግሽ። ዴቭ ቆይ አትግባ። ቆይ ለሊ ተያቸው ያወሩ እንጂ አደይ በቃ ተረጋጊና ረፍት ለማድረግ ሞክር። በጣም አመሰግናለሁ ዶክተር። ዶክተር ዴቭ ምን እያደረጋችሁ ነው? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛ አደይ ክፍል 208 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። በሚገርም ሁኔታ የዴቭ እናት ለአደይን አልተቀበለቻትም። አደይ በሚያሳዝን ሁኔታ ልቧ ተሰባብሯል ማለት ነው። በጣም ታሳዝናለች። ያ ሁሉ ልፋት፣ ያ ሁሉ ውጣ ውረድ፣ ያ ሁሉ ፈተና አልፋ እዚህ ላይ ደርሳ ዛሬ አገባለሁ ብላ ቤሎን መርጣ ሚዜ ሁሉም ዘመድ አዝማድ ጠርታ እንግዲህ የፍቅር ተንኮል የፍቅር እንግዲህ የአደይን ከዚህ በፊት ሁለት አግብታ ፈታለች ብላ ለዴቭ እናት የሆነም ያልሆነም ነገር ቀባጠራ ስላወራች እንግዲህ በሱ ምክንያትም የኛም የቤት ሰራተኛ ነበረች ብላ ሁሉም ነገር የሌለም ያለም ነገር ጨምራ ስላወራች በሱ ምክንያት እንግዲህ የዴቭ እናት ለዴቭ ለአደይን እንግዲህ መቼም የልጅ አትሆኝም ብላ እንግዲህ አባረረቻት ማለት ነው። ይኸውልሽ ንገርሽ ከልጅ አራስ
ውረጂ። ልጄን እኔም ወደውና እኔም ወዳትን ሴት አለች፣ እሷ ናት ምድራት። ስለዚህ አንቺ የመጣሽበትን ብትሄጂ ይሻልሻል። ምንም ልጄ ሳይሰማ ምንም ነገር ጫምጫታ ሳይኖር ምንም ነገር ሳይኖር ቀጥ ብለሽ የመጣሽበትን ወደ ገጠርሽን ሄደሽ እናትሽን ገበሬ ትዳርሽ ብላ እንግዲህ ቤተሰቦቿን እናት አባቷን ዝቅ ከፍ አድርጋ ተናግራ አዳይ በጣም ተናዳለች። እኔ እንደፈለግሽ ተናገረኝ፣ እንደፈለግሽ ማድረግ ትችያለሽ። እኔ ግን ቤተሰቦቼ አንድም ነገር እንዳትናገሪያቸው፣ በእነሱ ድርድር አላውቅም። ስለዚህ እኔ እንደፈለግሽ ማድረግ ትችያለሽ ብላ አዳይም እንግዲህ የተሰማትን ስሜት ለዴብ እናትም ትነግራታለች። ከዛም በኋላ የዴብ እንግዲህ አደይም ስታለቅስና ለዴብን አንድ ጥፊ ታቀምሰውና ትሄዳለች ማለት ነው። ከዛ ዴብ እየሮጠ ቤት ይገባና ከዛ ማሚ ለአደይ ምን ብለሻት ነው እንደዛ ሆና እየወጣች ሲል ምን አገባህ ልጄ ናዚ እስኪ እኔ እንዴት የወደድኳትና እኔን የመረጥኳት ሴት ነው የምታገባው። አደይ ላንተ አትሆንም። አደይ እኮ ከዚህ በፊት አግብታ ሁለት ፈታለች። የቤት ሰራተኛ ናት። ማሚ ትሰሚኛለሽ? እኔ አደይ በጣም ነው መወዳትና በጣም ማፈቅራት ሚስቴ ናት። ስለዚህ ያለ እሷ መኖርም አልችልም። እሷን ማገባ ሲል የዴቭ እናት እንግዲህ ራሷ ስታ ትወድቃለች። ከዛ ራሷን ያው የልብ ህመም ስላለባት ራሷ ስታ ስትወድቅ እንግዲህ ዴቭ እና የፍቅር እናትን የታለም እያሉ እያፋፉ ወደ ሆስፒታል ወሰዷት። ወደ ሆስፒታል ከወሰዷትን በኋላ ለዶክተሩ እንግዲህ ምን ተፈጥሮ ነው ዴቭ ብሎ ዶክተርም ሲነግራት እኔ እንጃ ዶክተር ምንም አውቀው ነገር የለም እንግዲህ አደይና እናቴ ተጣልቷል መሰለኝ አላቅም። አደይ ምንም ነገር አልነገረችኝም፣ ዝም ብላ አኩርፋኝ ትተኝ ሄዳለች። ልታናግረኝ ፍላጎተኛ አይደለችም ብሎ ለዶክተሩ ያማክረዋል። እሺ አሁን እናትህ የት ናት? አልጋ ክፍል ናት ብሎ እንግዲህ የዴቭ እናት ወደ ያለችበትን ዶክተሩ ያመራል። እዛ ስታመራ የፍቅር እናትና እንግዲህ የዴቭ እናት አንድ ላይ ነበሩ። ከዛም በኋላ የፍቅር እናት ከዛ ዶክተር እሺ አንተን መድኃኒቷን ስጣት፣ እኔ ልውጣለህ። ዴቭ የት ነው ወዴት ሄደ ስል አይ እዛ እኔ ቢሮ ውስጥ ነው ያለው፣ ከዛ በቃ እኔ እሱ ጋር ሆናለሁ ብሎ እንግዲህ ብላ ስትሄድ እንግዲህ ዶክተሩን እንግዲህ አደይ እንደሚወዳትንም አታውቅም። የዴቭ እናትን እንግዲህ ያለው የሌላውም ነገር ትቀባጥራለች። እቺ ቆሻሻ የሆነች ሴትዮ አደይ የምትባሏ ከልጄ አራስ ለምን ነው የማትወደው? የልጄ አትሆነውም ከየት የመጣች ናት? ምን አይነት ልጅ ናት? ብላ ከዛ ለዶክተሩ ስትነግረው ማዘር ምን ሆኑ? እሷ አደይ እኮ ምንም የሚወጣላት ነገር የላትም፣ በጣም ቆንጆ ሴት ናት፣ በዛ ላይ ትህትናዋ ብሎ ሲነግራት ከዛ በኋላ አንተ አታውቃትም። ከዛ እንደዛ ስትለው ቆይሽ አደይ ምን ጥፋት አለባት? የቤት ሰራተኛ እንዴት ልጄ ሊያገባ ትመኘዋለች? እሷ ጥቅማ ጥቅም ፈልጋ ነው እንጂ ልጄን ወልዷት አይደለም። ስለዚህ የልጄ አትሆነውም። እንግዲህ አዳይ እኮ የቤት ሰራተኛ ነበረች እና የቤት ሰራተኛ ምን ችግር አለው? የቤት ሰራተኛ ብትሆን ስራ አይደለም ወይ? ስራ ይናቃል ወይ ብሎ ዶክተሩ ሲመልስላት አሀ ነገሩም አንተም አለህበት፣ ላንተም ግቦ ሰጠችህ። ከዛ እንግዲህ ዶክተሩ ወይኔ ጉዴ ስንት አይነት ሰው አለ ብሎ ቀስ ብሎ ሲያወራ ምን ያልከኝ ነው ስትለው ጊዜ አይ ወዲህ ነው ብሎ እንግዲህ ከዛ በኋላ እኔ ይሄ ያልከ ክላሳችሁ ሀሰስዬ ነው የሚያመጣብኝ ያሳካካኝ ነው ይሄ ማለት ሆስፒታል ነው ምን ይመስላል ብላ ወደ ሆስፒታሉ እንግዲህ የዴቭ እናት በጣም ጨምላቃና በጣም ባለጌ ስለሆነች እንግዲህ ሁሉም ነገር እንትን ትላለች ማለት ነው። ከዛም በኋላ ምንም ነገር ሳይል ዶክተሩን እንግዲህ ለዴቭ እናትህን ጨርሳለች ይዛሃት ሂድ ብላ ከዛም በኋላ ዴቭ እንግዲህ ዶክተሩ አደይ ጋር ልደውላት አደይ ምን ትሆን ይሆን ብሎ ብቻውን ያወራል። በአሁኑ ሰዓት ከጎኗ መሆን አለብኝ ብሎ ስልክ ይደውላል። ከዛ ዶክተሩም ስልክ ሲደውል አታነሳለትም። ተመልሶ ለሊጋ መደወል አለብኝ ብሎ ወደ ለምለም ጋር ስልክ ይደውላል። ወደ ለምለም ስልክ ሲደውል ለምለም አደይ ስልክ አታነሳለኝ ምን ሆና ነው ሲል ዶክተር አደይ ትንሽ በጣም ታናዳለች፣ በጣም ልክ አይደለችም፣ አሟታል ብሎ ይነግራታል። ትነግረዋለች። ከዛ በኋላ በቃ እሺ ላምጣት ስትለው ጊዜ አይ በቃ እኔ የምሄድበት ስላለኝ በዛም እመጣለሁ ብሎ እንግዲህ ዶክተሩንም ወደ አደይ ያመራል። ወደ አደይ ሲያመራ እንግዲህ ዳይመንድ እና ኪንጎ ውጪ ቁጭ ብሎ ነበረ ከግቢ ውጪ። ከዛም በኋላ ዳይመንድ ዶክተር ከአሁን በኋላ አይንህን ዞር ዞር ብለህ ማድረግ አለብህ። የምትፈልጋትን የነበረች ሴትዮዋ አሁን ትፈልጋታለህ፣ ስለዚህ አይንህን መግለጥ አለብህ ብሎ እንግዲህ ምን የሆንክ ነው ዴቭ ና ምነግርህ ነገር አለ ሲለው ጊዜ ቆይ ቸኩያለሁኝ፣ ስለ ቸኮልኩኝ ስለዚህ ስመለስ ታወራኛለህ ይለዋል ዶክተሩ ለዳይመንድ። ዶክተሩ እንግዲህ ሲጣደፍ የሄደው ወደ አዳይ ጋር ነው። ከዛም በኋላ እንደዛ ካለ በኋላ ለኪንጎ የውልን ንገርክ
አሁን አዳይ በሆነ ነገር ነው እንጂ ዝም ብላ ዴቭ እንደዚህ አትመታውም። እቺ እናትየው ተብላ ምን አይነት ሴት እንደሆነች አላቅም። አዳይ በሀገሯ ስንትና ስንት ወንዶች አስመልክካ ነው የመጣችው። ስንት ፈተናና ስንት ውጣ ውረድ አይታ ነው እዚህ ላይ የደረሰችው። እንዴት ነው ለአዳይ አልቀበልም የምትለው ብሎ እንግዲህ እሱም በጣም ተናዶ ይናገራል ማለት ነው። ከዛም በኋላ ዶክተሩንም ወደ እነ ለምለም ቤት ያመራል። እነ ለምለም ቤት ሲያመራ ለምለም አጠገቡ ቁጭ አዳይ ወደ ክላስ ተኝታ ነበረ። ለምለም ሳሎን ቁጭ ብላ ነበረ። ልክ ዶክተሩ ሲታይ ዶክተር መጣህ እንዴ? አው አዳይ የት ናት? አዳይ ወደ ክላስ ናት እና ልውሰድህ ብላ ለምለምም ወደ አዳይ ያለችበትን ክላስ ይዘው ትሄዳለች። ከዛም በኋላ ስታይ አዳይ ተደፍታ እያለቀሰች ነበረ። ስቅስቅ ብላ እያለቀሰች ነበረ። ከዛ ዶክተሩም አዳይ ምን ይሆንሽ ነው? ለምንድነው እንደዚህ የምታለቅሺ? እሺ በቃ ዶክተር እኔ ልውጣልህ። አዳይን አንተ እስኪ እኔ ምንም ነገር ብላት ልሰማኝ አልቻለችም፣ ምከራት ትለዋለች ማለት ነው። ከዛም በኋላ አዳይ ምን ይሆንሽ ነው? ለምንድነው እንደዚህ የምታለቅሺ? ብሎ ዶክተሩም አቅፎ እያባበላት ይገኛል። ከዛም በኋላ ዶክተር እኔ በጣም ልክ አይደለሁም፣ በጣም ከፍቶኛል፣ በጣም አዝኛለሁ ትለዋለች። አዳይ ሁሉም ነገር ቦታ ቦታ ይይዛል። ስለዚህ ምንም ነገር እንደዚህ መጨናነቅ የለብሽም ብሎ እንግዲህ ራሴ በጣም እያመመኝ ነው ስትል የራስ መታት መድኃኒት ይሰጣትና እንግዲህ ደገፍ እንዳለ ብላ ያስተኛታል። ከዛም በኋላ ዴቭ ይመጣና ዴቭ እንግዲህ ሲያስተኛት ያየው ዴቭ ዶክተር አንተ እዚህ ምን ታደርጋለህ እያለ ለዶክተሩም ይጮሁበታል ማለት ነው። ከዛም በኋላ ሁሉም አይናቸው እየታዩ ማለት ነው። እዚህ ጋር ደግሞ ኩኩ ዳኒን እንግዲህ የትኛው እስር ቤት ነበርሽ ብሎ ምን ነው ለምን ፈለከኝ? እህቴ ልታስፈችልኝ ፈልጌ ነበረ። አታስበው፣ ምንም ነገር ብትተመልሼ ሸቤ መግባት አልፈልግም። ስለዚህ ይሄንን ነገር ባታስበው ይሻልሃል ብላ ኩኩ እንግዲህ ለዳኒ ጥላው ትሄዳለች ማለት ነው። እሱ ምንም ሊሰማት አልቻለም። እንግዲህ እየተከተላት ነበረ። እዚህ ጋር ሩታ እንግዲህ ዶክተር ሆስፒታል ስትሄድ አጣችውና ደብዳቤ ጽፋ ታስቀምጥለታለች። ከዛም ስልክ ስደውለት ዶክተር ወዴት ነህ ስትለው ምነው ሆስፒታል ነች ሲል እሷም እየዋሸች ትገኛለች። ከዛም በኋላ ሆስፒታል ነኝም አላለችም፣ ዝም ብላ አይ እኔ ዝም ብዬ ፈልጌክ ነበረ ትለዋለች። እሱም በቃ እመጣለሁ እያለ ስልኩን ጆሮ ላይ ሲዘጋባት እንዴ ምን አይነት ዶክተር ነው? እንዴት ነው ጆሮ ላይ የሚዘጋው? ብላ ብቻውን ታወራለች ማለት ነው። ሩታ ከዶክተሩ ጋር ፍቅር ያዛት። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ እንግዲህ ላይክ፣ ሰብስክራይብ በማድረግ ቤተሰብ